ቶኝ በእናትህ እኔ ምንም ነገር ማድረግ አልፈልግም። ከዚህ በኋላ ብትታገይኝ ሁሉንም ነገር ለባልሽ ነው እሺ የምናገረው። ጓደኛ አይደል? ቶኝ በእናትህ እኔ ከዮኒ ጋር መጣላት አልፈልግም። ከዚህ በኋላ እንዳደግምሽ። እንዴ ዮኒ ጉዱን አላየ። ዮኒ ምን ሆነ ነው ይዙ? ኧረ እዛ ከካሌብ ጋር ሚስት ሸራ እየተበላላችልህ ነው። ምን? አንተ ትችላለህ። አንቺ ግን በጣም ባለጌ ነሽ። ዮኒ መጀመሪያ አዳምጠኝ። ምን ላዳምጥሽ? ብልግናሽን? በእውነት እሱ ነው የሚያስቸግረኝ። እሺ አጭበርባሪት። ዝም በይ ባለጌ። አንተ ራሱ ባክ እንደዛ አይደለም። እኔ መኪና ውስጥ ያስቀበረችብህን ነገር አስወጭለት እያልኳት ነው። ምን? የምን ማስቀበር? ባክ መኪና ውስጥ ድምጽ መቅጃ አርግታ እያሰለለች ነው። እንዴት አታምኚኝም ማለት ነው? እንደሱ እኮ አይደለም ዮኒ። ባለፈው ጂፒኤሱን ሳስገጥምልህ አብሮ የተገጠመ ነው። አዎ አሜን ካር ዲኮር መጥተው የሚያጡት ነገር የለም። ጂፒኤስ ሲያስገጥሙ እራሱ ሞተር እንዲቆልፍ፣ መኪናው ከፈለጉበት ቦታ ውጪ እንዳይንቀሳቀስ፣ እዛው መኪና ውስጥ ቮይስ ሪከርድ ማድረግ የሚችል፣ ለፈለጉት መኪና የሚሆን አንድሮይድ ወይም ስክሪን፣ እንዲሁም ፀሐይ ካቃጠሉት ደግሞ ለመስታወቶ ቲንት፣ ለቆንጆ ጠረን የሚሆን ስፕሬ። እኛ ጋር መጥተው የሚያጡት ነገር የለም። አድራሻችን ቁጥር 1 ከሳሊተ ምሕረት ወደ ቪጋ የሚወስደው መንገድ ጫፍ ላይ መብራቱ ጋር ያገኙናል። ቁጥር 2 22 ድልድዩ ጫፍ ጋር ያገኙናል። ለበለጠ መረጃ በእነዚህ ስልክ ቁጥሮች ይደውሉ።